የአፍሪካ አንድነት ይመሰረታል ሲባል ቻርተሩ ይረቀቃል ሲባል ለጊዜው ያው እንነጋገርበት ፊርማው ግን ቻርተሩ ፊርማ ግን ይቆይ የሚል ነው። ሚኒስትሮቹ እንግዲህ ተነጋግረው ቻርተሩን በረቂቅ ደረጃ አዘጋጅተውት ነበር። አብሯቸው የመጡትም ሚዲያዎች በጊዜ የዘገቡት ምንድነው? ወደ ኋላ ሄደን ብንመለከተው በቃ ይሄ ነገር ተራዝሟል፣ አልተሳካላቸው፣ ፊርማው ለሌላ ጊዜ ተብሏል የሚል ነው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ግን እዚህ የምታዩት አልጋ ላይ አርፈው እዚህ የምታዩት ክፍል ውስጥ አርፈው ከመሪዎቹ ጋር 32 መሪዎች ነበር የመጡት። 23ቱ መሪዎች በግራና በቀኝ ከዚህ ክፍል በግራና ከዚህ ክፍል እንዲሁ በቀኝ በማረፍ እየዞሩ ሌሊቱን በሙሉ የዲፕሎማቲክ ውይይቶችን ሲያደርጉ ነበር። ንጉሱ እነሱ የሚበሉትን በልተው የሚጠጡትን ጠጥተው እነሱ መስለው እነሱ ያረፉበትን ያን የመሰለ የተንጣለለ ቤተ መንግስት ተው እንደነሱ ባጭር እንደምታዩት ባጭር ክፍል ውስጥ ሳሎኗንም እንደምታዩት ትንሽ ናት። በዚህ ክፍል ውስጥ በመሆን ታሪክን መቀየር እንደሚቻል እንግዲህ ኢትዮጵያውያን በጥበብ የተሞላን መሆናችን አንድም ማሳያ ነው። በእያንዳንዱ ሩም ላይ በመሄድ ያረፉትን መሪዎች አሳምኖ በንጋታው በቃ እንፈርማለን፣ ለነገ የሚባል ጉዳይ አይደለም፣ በቃ እዚህ ጋር ጨርሰናል ብለው ፊርማቸውን እንዲያስቀምጡ አስችሏል ማለት ነው።